ባለፈው ሳምንት ማህሌት ልክ ዳግምን ሸኝታ ዞር ስትል ነበረ ከፊቷ ጸጋዬ ድቅን ያለው። ማህሌትም ወደ ኋላ የሸሸች እንዳትጠጋኝ ትላለች። ጸጋዬም ወደፊት ወደ እሷ የተጠጋ ነው። ማህሌት ወደ ኋላ ሸሸት ብላ ድንጋይ ታነሳለች። ጸጋዬ የዚህን ጊዜ ለእኔ ነው ድንጋይ የምታነሺው ይላታል ማህሌትን። ማህሌትም እንዳትጠጋኝ፣ የምትጠጋኝ ከሆነ እጮሃለሁ፣ ጮኬ ሰው ነው የምሰበስበው፣ እንዳትጠጋኝ ትለዋለች። ጸጋዬ ግን ቀስ ብሎ ኪሱ ገብቶ ጩቤ ያወጣል። የዚህን ጊዜ ማህሌት ትደነግጣለች። ምንድን ነው ከኔ የምፈልገው? ለምን አትተወኝም? ምንድን ነው የምትፈልገው? እባክህን ተወኝ ትለዋለች። የዚህን ጊዜ ጸጋዬ አንድ ነገር ፈልጌ ነው አንቺ ጋር የመጣሁት፣ መልእክት እንድታደርሽልኝ ብቻ ነው የምፈልገው ይላታል። እሷም ራሴ የደንገረው ተወኝ፣ እባክህ ተወኝ ትለዋለች። እሱ ግን ይህንን መልእክት የምታደርሽ ከሆነ አልነካሽም፣ አዳምጪኝ የምልሽን ይላታል። ማህሌትም ምንድን ነው የምትፈልገው ብላ ጠይቀዋለች። እሱም እኔ እኮ ክፉ ሰው አይደለውም፣ ክፉ ሰው እኮ ሆኜ አይደለውም ይላታል። እኔና አንቺ ሁለታችንም አንድ ነን ይላታል። ማህሌትም እኔ እናንተ በጭራሽ አንድ ልንሆን አንችልም፣ አንተ ክፉ ነህ፣ የክፉዎች ሁሉ አለቃ ነህ፣ እኔ እናንተ እንዴት ነው አንድ የምንሆነው ትለዋለች። እሱም ወንድምሽን እኮ የሰራውን ስራ እያወቅሽ ዝምታ መርጠሽ እየኖርሽ ነው። እሱን አላጋለጥሽም። ስለዚህ አንቺም መልካምና ጥሩ ሰው ብትሆኚ ወንድምሽን ታጋልጭ ነበረ። ሴራውን ደብቀሽለት እየኖርሽ ነው ይላታል ጸጋዬ። ስለዚህ እኔም ደግሞ በእህቴ ጉዳይ ነው እዚህ ነገር ውስጥ የገባሁት፣ ሁለታችንም አንድ ነን ይላታል። ማህሌት ግን በጭራሽ እኔ እናንተ አንድ ልንሆን አንችልም፣ ምንም ያገናኘን ነገር የለም፣ እኔ እናንተ አንድ አንሆንም ትለዋለች። የዚህን ጊዜ ጸጋዬ አዳምጪኝ፣ አሁን ይህንን መልእክት እንድታደርሽልኝ ይፈልጋለሁ ለሚኪ ይላታል። እሱም የተነጋገርነውን ገንዘብ እንዲሰጠኝ ይፈልጋለሁ። የተነጋገርነውን ገንዘብ የማይሰጠኝ ከሆነ በቅርቡ ወንድምሽን እገለዋለሁ። ስለዚህ ይህንን ንገሪው ይላታል። ማህሌትም ትደነግጣለች። የዚህን ጊዜ ሂጂ ይልና መንገድ ይለቅላታል። ማህሌት በፍጥነት ወደፊት ትሄዳለች። ማህሌት እቤት እንደገባች ወደ ሚኪ ትሄዳለች። ሚኪ ብቻውን በር ዘግቶ እየጠጣ ነው ያገኘችው። ማህሌትም በቀን ጀመርክ ትለዋለች። እሱም አይ አንዳንድ ነገሮችን ለመርሳት ብዬ ነው ይላል ሚኪ። ማህሌትም መልእክት ይዤልን የመጣሁት ትለዋለች። ጸጋዬ እንደዚህ ብለዋል፣ ገንዘቡን የማሰጠኝ ከሆነ ብሎ ዝቶባሃል በማለት ለሚኪ ትነግረዋለች። ሚኪ ግን የት አገኘሽው? እንዴት አገኘሽው ብሎ ይጠይቃታል። እሷም ድጋሚ ልታሳግተኝ ነው እንዴ? አልነግርህም ብላ ትለዋለች። የዚህን ጊዜ ሚኪ እንደማልሰጠው ይወቅ፣ በጭራሽ ለሱ ገንዘብ አልሰጠውም፣ ደግሞ ገንዘብ ልስጠው በጭራሽ አልሰጠውም ይላል። ማህሌትም ብትሰጠው ነው የሚሻለህ፣ እሱም ጥሩ ነገር እያሰብ አይደለም፣ ስለዚህ ገንዘቡን ስጠው ትለዋለች። ሚኪም እንደማይሰጠው ይነግራታል። ማህሌት ተናግራ ልክ ስትሄድ ሚኪ ነገ የምንሄድበት ቦታ ስላለ በጠዋት ተነሺ ይላታል። ማህሌትም እኔ ካንተ ጋር የትም መሄድ አልፈልግም ትለዋለች። ሚኪ ትሄጃለሽ፣ የት ነው መሄደው ብላ ጠይቀዋለች። እሱም ቦታው ላይ ስንደርስ ታውቂዋለሽ፣ ስለዚህ መሄድ አለብሽ፣ በጊዜ ተነሺ ይላታል። ማህሌትም እኔ ካንተ ጋር የትም አልሄድም በማለት ጥላው ትሄዳለች። ሚኪ ለብቻው መለፍለፍ ይጀምራል። እኔ የዛን አረመኔ ልጅ አላሳድግም፣ በጭራሽ እኔ የሱን ልጅ እዚህ ቤት አላመጣም፣ ስለዚህ ትሄጃለሽ ማለት ሚኪ ለብቻው መበሳጨት ይጀምራል። ሚኪ በንጋታው ወደ ማህሌት ሄድና እባክሽን መሄድ አለብሽ፣ መታየት አለብሽ ይላታል። እሷም የት ነው የሚሄደው ማለት ጠይቀዋለች። እሱም ታውቂያለሽ፣ የት እንደምወስድሽ ታውቂያለሽ፣ ስለዚህ በጊዜ ነገሮች መታወቅ አለባቸው ብሎ ይላታል። እሷም ምንም ነገር ቢፈጠር አንተ ያሰብከውን ነገር አላደርግም ትለዋለች። እሱም የማንንም ዲቃላ ልታሳድጊ ነው ሀሳብሽ? በማይሆን ነገር ከኔ ጋር እልተያይዘሽ ህይወትሽን ልታበላሽ ነው ሀሳብሽ? ስለዚህ ትሄጃለሽ በማለት ይላታል። ማህሌትም አልሄድም፣
ቢሆን እንኳን እምወስነው በራሴ ላይ እኔ ነኝ እንጂ አንተ አይደለህም። በጣም ነው የምታሳፍረው። አንተ ክብርን ያስጨነቀ ለክብር የተጨነቀው ለኔ አስበህ አይደለም። እሱም ላንቺ ባላስብ እንዴት እንደዚህ ይሻለው ይላታል። እሱም ክብርህ ነው እንጂ እሷም ክብርህ ነው እንጂ ያስጨነቀ የኔ ጉዳይ አይደለም ያስጨነቀ። ስለዚህ ቢፈጠር እንኳን እርግዝናው ቢፈጠር እንኳን ልጁን እኔ አንተ እንዳሰብከው አልገለውም ትለዋለች። ሚኪም እንዴት እንደዚህ ትያለሽ? እንዴት ነው የማታቂውን ሰው ከማታቂው ሰው ተደፍረሽ ያመጣሽውን ልታሳድግ የምችው? ስለዚህ መሆን ያለበትን ነገር በጊዜ እናድርግ፣ እኔ ምልሽን ስሚኝ ይላታል። እሷም እየጮኸች በጭራሽ አላደርገውም ብላ ጥላው ትሄዳለች። ሚኪ አሁንም አልለቀቃትም። ማህሌት በር ድረስ ሄዶ አሁንም አንኳኩቶ ይጠራታል። ማህሌት ትወጣና ምንድን ነው ትለዋለች። እንጂ ይሄ የእርግዝና መመርመሪያ ነው በማለት የእርግዝና መመርመሪያ ይሰጣታል። እሷም ምን ላድርገው ብላ ጠይቋለች። ምን ላድርገው ምን ትይኛለሽ? ምን እያሰብሽ ነው ማህሌት? እባክሽን ወደ ራስሽ ተመለሺ። ይህንን የእርግዝና ቼክ አድርጊ፣ ከዛ በኋላ የሚሆነው እናደርጋለን ይላታል። ማህሌት ብዙ ከተከራከረችው በኋላ ይህንን እርግዝና ቼክ አድርጋለሁ፣ ግን ደግሞ በጭራሽ አንተ የምትወስነውን ውሳኔ እኔ አልወስንም ትለዋለች። ሚኪያስም እንድታይ ስለፈለገ መጀመሪያ ጉዳዩ እንዲታወቅ ስለፈለገ እሺ ብሎ ይስማማል። እሷ ወደ ውስጥ ስትገባ መቼም አላደርገውም እመኚኝ በማለት ለራሱ ያወራል። ማህሌት ትገባና የእርግዝናውን መመርመሪያ ትጠቀማለች። የዚህን ጊዜ ማህሌት እርጉዝ ሆናለች ማለት ነው። እጅግ በጣም የሚከብድ ነገር ነው። ማህሌት ይሄንን ልጅ አላስወጣውም ብላለች። ስለዚህ ሚኪ ምንድን ነው የሚሆነው? እዛ ቤት የጠላቱ ልጅ ሊመጣ ነው። ብሩክና ጋሽ ዘነበ ስራ ጀምረዋል። ብሩክ ከሰናይት ላይ 10 ሺህ ብር በወሰደው የሊስትሮ ዕቃ ገዝቶ ስራ ለመጀመር ወደ ውጭ ወጥተዋል። ብሩክና ጋሽ ዘነበ አንድ ጥግ ስር ቁጭ ብለው ሊስትሮ ለመስራት በተቀመጡበት አንድ ሰው ይመጣና እኔ የዚህ ቤት ባለቤት ነኝ፣ ምን ትሰራላችሁ? ተነሱ ይላቸዋል። ጋሽ ዘነበም እባክህ ልጄ ልንሰራ ነው ይለዋል። ያም ሰውዬ እንግዲህ እናንተ ሌቦች ብትሆኑ ቀማኞች ብትሆኑ እንዴት አውቃለሁ? ስለዚህ ይህንን ቦታ ለቃችሁ ሂዱ ይላቸዋል። ጋሽ ዘነበም እባክህ ልጄ ተለመነኝ፣ እኛ ቀማኛም አይደለንም፣ ስራ ልንሰራ ነው የምንንከራተተው፣ እየዞርን ከምንሰራ እዝች ቁጭ ብለን እንስራ ብሎ ይለምነዋል። ሰውየው ግን በጭራሽ አይሆንም ይላቸዋል። አሁን ልታስኮንኑኝ ነው? በሉ እሺ ስሩ፣ አሁን ቶሎ 1000 ብር አንጡ ይላቸዋል። ጋሽ ዘነበ ይደነግጣሉ። 1000 ብር ከየት ይመጣል ልጄ? እባክህን ተወን ይላል። እሱም ይህንን ማታደርጉ ከሆነ ሂዱ ይላቸዋል። ጋሽ ዘነበና ብሩክ ተስማምተው 1000 ብሩን ይሰጣሉ። ደስ ይላቸዋል። ሌላ ሰው ደግሞ ይመጣባቸውና ቶሎ ተነሱ ይላቸዋል። ጋሽ ዘነበ በጣም እያዘኑ አሁን እኮ አንዱ መጥቶ 1000 ብር አንጡ ትሰራላችሁ ብሎ 1000 ብር ሰጠን ይላሉ። ያም ሰውዬ እንግዲህ ተታላችኋል፣ በአንድ ዱርዬ ነው የተታለላችሁት፣ ይህ ቤት የኔ ነው፣ እኔ ማንም ልጅ የለኝም፣ ልጆቼ እንዳሉ ውጪ ናቸው፣ ስለዚህ አሁን ተነሱልኝ ይላል ሰውየው። ጋሽ ዘነበ ግን እባክን እሺ ልጅ አንተ ፍቀድልን፣ አንተስ ምን አለ ብትፈቅድልን ብለው ይማጸናሉ። ሰውየው ግን እናንተ ለዚህ ቦታ ምንም አትመጥኑም፣ ሰፈሩን ታበላሻላችሁ፣ እዚህ ጋር ሊስትሮ መስራት አትችሉም በማለት ያባረራቸዋል። ብሩክና ዘነበ እቃቸውን ይዘው ይጓዛሉ። እየዞሩ መስራት ይጀምራሉ። መጨረሻ ላይ ሲደክማቸው ሁለቱም በየፊናቸው እንሂድ ብለው አንዱ ባንዱ መንገድ ይጓዛሉ። ብሩክና ዘነበ በስተመጨረሻም ሲደክማቸው ተገናኙ። ልክ ሲገናኙ ግን የ1000 ብር የወሰደባቸው ሰውዬ ከፊት ለፊት ያገኙታል። የዚህን ጊዜ ብሩክ አልቻለም። ጋሽ ዘነበ ተው ቢለውም ብሩክ ግን አልቻለም። እቃውን ለጋሽ ዘነበ ሰጥቶ ተከትሎት ይሮጣል። ተከትሎት ሲሮጥ ግን ማሚን ያገኛታል። የዚህን ጊዜ ደንግጦ የሚያበራውን ሰው ጥሎ ወደ ኋላ ይመለሳል። ምን ትሰሪያለሽ ብሎ ይጠይቃታል። እሷም አንተን ልጠይቅ እንጂ ምን እየሰራህ ነው?
ከምንድነው የሚያሮጥህ ትለዋለች። እሱም አይ እዚህ እኮ በማለት በመርበትበት ይመልስላታል። ወደፊት እየመጡ እያለ ጋይ ዘነበ ደግሞ እሱ ያስያዘውን እቃ ተሸክሞ ወደ እነሱ ሲጠጋ ታያለች። ምንድነው እሱ ደግሞ የያዘው ቅራቀንቦ በማለት እቃውን ታቃለልባቸዋለች። እነሱም ስራ ነው፣ ስራ ልንሰራ ወጥተን ነው ይሏታል። እሷም በጣም ታሳፍራላችሁ፣ እንዴት እንድትሰርጋላችሁ በማለት ትናገራቸዋለች። እናንተ ባታፍሩ ለእኛ ሳታስቡ ለእኛ ትጨነቁም ቢያንስ በማለት ይሏታል። እነሱም አልሰረቅንም እኮ ስራን የሰራ ነው፣ እንዴት ታፍራላችሁ? እንዴት ነው የምታፍሪው? ሰራን እንጂ አልሰረቅንም በማለት ብሩክ ይመልስላታል። እሷም እንዴት አሁን ልጆች ቢያዩስ ትለዋለች። ልጆቹ ቢያዩ ሰው ቢያየ ምን ይላል በማለት ትናገረዋለች። ብሩክም ለነሱ ብዬ እኮ ነው አንዳንድ ነገር ለመግዛት ነው ይህንን የምሰራው ብሎ ይመልስላታል። እሷም እኔ መቻነስኩኝ? እኔ አሳነስኳቸው? እኔ በደልኳቸው? እንዴት እንደዚህ ታደርጋላችሁ? እንዴት ለእኛ አታስቡ? እንዴት ለስማችን አታስቡ? በማለት ጋይዘነበንም ብሩክንም ትናገራለች። ብሩክም እኔ እኮ ለእነሱ ብዬ ነው የምሰራው፣ ስለዚህ ይህ ምንም አያስጨንቅሽም ይላታል። የዚህን ጊዜ ወደ ቤት ይሄዳሉ። ጋይዘነበና ብሩክ ወደ ቤት ከመሄዳቸው በፊት ለልጆቹ ብስኩት፣ ለቤት ደግሞ ዳቦን ንግዛ ይባባሉና በዛች በሰሯት ገንዘብ ያንን ገዛዝተው ወደ ቤት ይገባሉ። የዚህን ጊዜ ማሜ በጣም ተስቅባቸዋለች፣ እያሾፈችባቸው እናንተ ትገርማላችሁ በጣም በላውን ወደ ላይ ሄደና ልጆቹን ያቸው ጫማ ጠራጊ ሊስትሮ መሆንህን ነግሬያቸው ጫማቸውን ሰብስበው እየጠበቁ ነው ትለዋለች። ብሩክ ደንግጦ ወደ ልጆቹ ሮጠ። ጋይዘነበ ግን በትዝብት እያዩት ይታዘቧታል። ዳግም ዛሬ ከጓደኛው ሚስት ጋር አድሯል። የአንገት ሐብሏን ሸጣ ለእህቱ የሚሰጠውን ገንዘብ ይዛ መታ ዛሬ አብረን ነው የምናድረው፣ ገንዘቡን እሰጥሃለሁ አለችው። ዳግም ግን ትንሽ ካመነታ በኋላ ዛሬም ስተቱን ደግሞታል። እጅግ በጣም ያሳዝናል። እንግዲህ ማህሌትን እወድሻለሁ ቢላትም ዳግም ደጋግሞ ስተት እየሰራ ነው። ማህሌትን ብቻ ሳይሆን ወንድሜ እያለ የሚጠራውን ጓደኛውንም ክዶታል። አንተ እኮ ወንድሜ ነህ፣ ብዙ ነገር አድርገህልኛል እያለው ነበር ጩና። ዳግም ግን ሁለቱንም ክዷቸዋል። ፋፊ ዛሬ የአንገት ሐብሏን ሸጣ ለዳግም የሚያስፈልገውን ገንዘብ ሁሉ ሰጥታዋለች። ከዳግም ጋር አብረው አድረው እያሉ በጠዋት አባቷ ደውሎ አሁኑኑ ነይ በማለት አባትየው ፋፊን ደብድቧታል። ዳግም ጩናን እንዲህ ብሎ ይጠይቀዋል። አንተ ግን እንዴት ነው? ምን ያህል ነው ከፋፊ ጋር ያለ ግንኙነት? ምን ታስባለህ? ብሎ ይጠይቀዋል። ጩናም በጣም ነው መወዳት፣ ባገባት ራሱ ደስ ይለኛል አሁን ቢኖረኝ ይለዋል። ዳግምም እንዴት ነው ግን የሆነ ነገር አድርጋ ብታገኛትስ ይለዋል። እሷንም ሁሉንም እገላቸዋለሁ ብሎ ያስደነግጠዋል። የዚህን ጊዜ ዳግም አንተ ምን ሆነ ነው? ፋራነ እንዴ? እንዴት እንደዚህ ታስባለህ? ይለዋል። እውነቴን ነው የምልህ በእሷ የመጣብኝን ማንንም አልለቅም በማለት ለዳግም ይነግረዋል። ዳግምም አቋሙን ሲያቅ ይደነግጣል። ዳግም እጅግ በጣም አሁን እየተጸጸተ ነው። የሰራው ስራ ልክ እንዳልሆነ አውቆ ለፋፊ ደውሎ ከዚህ በኋላ ያለን ነገር መቆም አለበት፣ እኔ በጣም እየደበረኝ ነው፣ ጓደኛዬንም ማህሌትንም መክዳቴ በጣም ደብሮኛል፣ ስለዚህ ከዚህ በኋላ እንደማንገናኝ ልነግርሽ ነው ይላታል። እሷ ግን በጭራሽ አይሆንም፣ አንተ ብትተወኝም እኔ አልተውክም፣ የሁላ መስዋዕት መከፍለው ስለምወድ ነው፣ በጭራሽ እኔ አልተውክም ትለዋለች። እሱም ቻው ብሎ ስልኩን ይዘጋባታል። እንግዲህ ዳግም ብዙ ነገር አድርጓል። አንዴ ሳይሆን ሁለቴ ተሳስቷል። ጓደኛው እጅግ በጣም እንደሚወደው ወንድሜ ነህ እያለው ነው። ማህሌትም እሷ ተደፍራ እዛ ጋር ግን ደግሞ ለዳግም ምን ብዬ ነው እምነግረው? እንዴትስ ነው ቢሰማ ይተውኛል ብላ እየተጨነቀች ነው። እሱ ግን በገሃድ ብዙ ጥፋቶችን እያጠፋ ነው። ማህሌትም እንግዲህ አላስወርድም ብላለች። አሁን ላይ ማህሌት እርጉዝ መሆኗን በይፋ
አውቃለች? ምን እንደምታስብ እንግዲህ በሚቀጥለው ክፍል የምናየው ነው። ለራሱም ቃል አስገብታው ነበር ሚኪን በጭራሽ እንደማታስወርድ ልጁን ነፍሰ ገዳይ እንደማትወድ ነግረዋለች። ሚኪሳ እንግዲህ ምንድን ነው ማህሌትን ሊያረጋት የሚችለው? ምን አይነት ሙከራ ያደርጋል? ማህሌት ነፍስ አላጠፋም ብላለች። እንዴት አድርጎ ነው ሚኪ እንግዲህ ማህሌት እንድታስወርድ የሚያደርገው? በጣም ከባድ ነው። እንዳይቀበለው የጠላቱ ልጅ ነው። ማህሌትም ደግሞ ነፍስ አላጠፋም ብላለች። ስለዚህ በጣም ከባድ ውሳኔ ነው የሚሆነው ለሚኪ። ቀጣዩ የሚቀጥለውን ክፍል እንግዲህ እስከምናየው ሰላሙ ነው።